እውነት ከጭቆና የበለጠ ፈጣን እንደሆነች ብርሃንም ሁሉ ጊዜ መንገድ እንደሚያገኝ አሳይታችኋል። ከህዝብ ጋር ስለቆማችሁ ለውይይት ቦታ ስለሰጣችሁ እውነትና የግንኙነት መሳሪያም ስለሆናችሁ እጅግ አድርጌ በድጋሚ አመሰግናለሁ። ሚናችሁ ታሪካዊ ነው። በቀውስ ጊዜ እውነት የሚናገርላትን ትፈልጋለች እና ድርሻችሁን አበርክታችኋል። ታሪክም አይረሳችሁም። ዛሬ እዚህ የተሰበሰብነው ሶስት መሰረታዊ ጥያቄዎችን ለመጋፈጥ ነው። አንደኛ፣ ጦርነቱ በኢትዮጵያ እንዴት ሊቆም ይችላል? ሁለተኛ፣ አገዛዝነት እንዴት ሊያከትም ይችላል? እንዲሁም ሶስተኛ፣ ዘላቂ ሰላም እንዴት ለሀገራችን ሊመጣ ይችላል? እነዚህ ጥያቄዎች ትምህርታዊም አይደሉም። እነዚህ ጥያቄዎች ንድፈ ሐሳባዊ አይደሉም። እነዚህ ጥያቄዎች የፖለቲካ መፈክርም አይደሉም። እነዚህ ጥያቄዎች በሚሊዮን ስለሚቆጠሩ ኢትዮጵያውያን የህልውና ጥያቄ ናቸው። እነዚህ ጥያቄዎች ልጆችን የቀበሩ እናቶች፣ ሰላም የሚናፍቁ ወጣቶች፣ በእርስ በርስ ጦርነት፣ በግጭት፣ በመፈናቀል፣ በፍርሃት የተበተኑ እናቶች ጩኸት ነው። በስራ እጦት በየከተማው ጉልበታቸው የሚበዘበዙ አገዛዙ ለጦርነት ማገዶ የሚያደርጉ ልጆች እናቶችም ተቋርጧል ይመስለኛል። አይደለም እየሰማናቸው አይደለም። ዜና አንሚዩት አድርጊና ተናጋሪ። ኢንተርኔታቸው ተቋርጧል፣ ይቅርታ። እሺ እንግዲህ ይቅርታ እንጠይቃለን። ወደ የሚቀጥለው ተናጋሪ መሻገር ይኖርብናል፣ ምክንያቱም ብዙ ደቂቃ የለንም። መልእክታቸውን ቢጨርሱ እንወድ ነበር። በነገራችን ላይ አሁንም ብዙ መልእክት እየተቀበልኩ ነው። ኢንተርኔት እየሰራ አይደለም ማለት በብዙ ኢትዮጵያ አካባቢዎች ዩቲዩብ ብሎክ ተደርጓል። በአንዳንዶች ቦታዎች በጣም ኢንተርኔት ተዳክሟል። በሌሎች አካባቢዎች ደግሞ ልዩ ልዩ እንቅፋቶች እየተፈጠሩ ነው፣ በግልጽ የሚታይ ማለት ነው። እና ዜጎች ሳንጀምር አሸንፈናል። የመጀመሪያው ቢያንስ አገዛዝን መገዳደር ችለናል በመሰባሰባችን። ይሄ በጋራ መሰባሰባችን ምን ያህል ኃይል እንደሆነ የሚያሳይ አንድ ተጨባጭ ምሳሌ ሆኖ ሊቀርብ የሚችል ነው ብዬ አስባለሁኝ። ግን ቪፒኤን መጠቀም እንድትችሉ ብዙዎች አስተያየታቸውን እየሰጡ ነው። እሱን ማሳሰብ ወዳለሁኝ። የምትከታተሉበትን ሚዲያ እየተከታተላችሁ ሊንኩን የዚህ ትዕይንተ ህዝብ ተሳታፊ ላይሆኑ ይችላሉ ብላችሁ ለምትጠረጥሯቸው ሁሉ ላኩላቸው። የዚህ ትዕይንተ ህዝብ አባል መሆን ፍትህ ወዳድነት፣ ሰላም ወዳድነት፣ ነፃነት ወዳድነት ነው። ሌላ ምንም የርዕዮተ ዓለም፣ የብሔር፣ የፖለቲካ አመለካከት፣ የአካባቢ፣ የሃይማኖት ወዘተርፈ ልዩነት በዚህ ትዕይንተ ህዝብ ውስጥ ከመታደም የሚያግድ አይደለም። ስለዚህ እንግዲህ ቀጥሎ ዶክተር ሰይፈ ስላሴ አያሌው ከእናት ፓርቲ መልእክት ያስተላልፉልናል። ሊቀመንበር ናቸው የእናት ፓርቲ። በእናት ፓርቲ በኩል ያለውን ምክረ ሀሳብና ሀሳብ ይነግሩናል፣ ለዓለም ላሉ ሰልፈኞች ማለት። ስለዚህ ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ዘላቂ ሰላም እንዴት ይምጣ በሚለው ጉዳይ የእናት ፓርቲን ሀሳብ በሊቀመንበሩ በኩል እንከታተላለን። ዶክተር ሰይፈ ስላሴ መቀጠል ይችላሉ። ያለ ነው እኛ ለማደርገው አጭር ንግግር የመረጥኩት ርዕስ ነው። የተከበራችሁ በሀገራችን ኢትዮጵያ ውስጥና በተለያዩ ዓለማችን ጥግ ሆናችሁ የመርሃ ግብር የታደማችሁ ኢትዮጵያ ወገኖች የአክብሮት ሰላምታ ይበያላችሁበት ይድረሳችሁ። በጥንታዊ ስልጣኔ የምትታወቅና ከ3000 ዓመታት በላይ ስርዓተ መንግስት ዘርግታ የምትተዳደረው ሀገራችን ኢትዮጵያ በጥንታዊ ስልጣኔና መንግስትነት ከሚታወቁ ጥቂት ዓለማችን ሀገራት ተርታ ብትሆንም ዛሬ ላይ የምትታወቀው በዚህ አኩሪ ጎኗ ሳይሆን በተከታታይ 10 ዓመታት ባጎናጸፋት አሉታዊ ገጽታዋ ነው። ወቅትን እየጠበቀ በሀገራችን የሚከተለው ድርቅ፣ ዝናብ ጠብቆ የግብርና ስራውን በሚያካሄደው ወገናችን ላይ በሚያሳርፈው አለንጋ ሀገራችን ላይ በተደጋጋሚ ጊዜያት የተከሰቱ የረሃብ አደጋዎች ሀገራችን ኢትዮጵያ የረሃብ ተምሳሌት ተደርጋ በዓለም እንድትታይ ምክንያት ሆኖ እንደነበር የቅርብ ጊዜ ትውስታችን ነው። የውጭ ወራሪዎች
በተደጋጋሚ ጊዜ ሊያደርሱብን የሞከሩትን ጥቃት ተከትሎ ሀገራችን በታሪኳ በተለያዩ ጊዜያት ጦርነት ውስጥ ገብታ ወራሮችን እንዳያመጣጣቸው ስትመልስ ኖራለች። በሀገር ውስጥ ለኤርትራ መገንጠል በቀዳማዊ ኃይለ ሥላሴ ዘመን የተጀመረው የእርስ በርስ ጦርነት ከደርግ ወደ ስልጣን መምጣት በኋላ በህወሓት፣ ኦነግ፣ ኦብነግ ወዘተ ተቀጥሎ ዛሬ ድረስ የዘለቁት የእርስ በርስ ጦርነቶች ባለሙያዎች ጥናት አድርገው ግኝታቸውን የሚገልጹ ሆኖ በእኛ እይታ ከዓለማችን ለተከታታይ 10 ዓመታት በእርስ በርስ ጦርነት ውስጥ በመሆን ረጅም ጦርነት እያካሄድን ያለን አገር ሊያደርግ እንደሚችል ጥርጥር የለኝም። የ1966 አብዮትና የተከተልነው ግራ ዘመን ፖለቲካ ዜጎችን ጨቋኝና ተጨቋኝ፣ በዝባዥና ተበዝባዥ፣ አዳሪና ተራማጅ፣ ነጭና ቀይ ወዘተ እያለ መከፋፈልና በሀገራችን የእኛና የነሱን ስርዓት በመፍጠር እንቁ የሀገራችን ጭንቅላቶችን እነሱዎችን ለአሰቃቂ ግድያና ለማያባራ እልቂት ዳርጓል። ይኸው በመደብና ፖለቲካ አመለካከት በእኛና እነሱ ከፋፍሎ ኢትዮጵያንን እርስ በርስ ያፋጀ አብዮት በ1983 ዓ.ም ህልውናው ሲያበቃ ክፍፍሉ ከመደብ ወደ ጎሳ ተለውጦ ጨቋኝና ተጨቋኝ ጎሳ በመፍጠር በጨቋኝነት የተፈረጀው ማህበረሰብ አባላት ላይ በተለያዩ ቦታዎች አሰቃቂ እልቂት መድረሱ የማይካድ መራራ ሀቅ ነው። በመደብኛና እነሱ መከፋፈል የጀመረች ሀገራችን ኢትዮጵያ በብሔር ብሔረሰብኛና እነሱ ተከፋፈለች። ልጆቿን ጎራ ለይቶ ተጠፋፉ፣ እየተጠፋፉም ይገኛሉ። አንዱ ሌላው ላይ ቀንበር የመጫን ስርዓትም ተዘረጋ። በ2010 የተከሰተውን ህዝባዊ አመፅ ተከትሎ በኢህአዴግ ውስጥ የተከሰተው ለውጥ ወደ መቀሌ የተሰባሰበው ህወሓት ጥቅምት 24 ቀን 2013 በመከላከያ ሰራዊት የሰሜን እዝ ላይ የሰነዘረውን ድንገተኛ ጥቃት ተከትሎ የተቀሰቀሰው የሰሜኑ እርስ በርስ ጦርነት 1 ሚሊዮን የሚጠጉ ዜጎቻችንን ህይወት ከቀጠፈ እና በመንግስት አሃዛዊ መረጃ 1 ትሪሊዮን ተኩል የሚገመት የንብረት ውድመት ካስከተለ በኋላ ፕሪቶሪያ ላይ በተደረሰው የሰላም ስምምነት መቋጨቱን ሁላችንም የምናስታውሰው ነው። የሰላም ስምምነቱ ቢያንስ የትግራይ እናቶች፣ የአማራ እናቶችና የአፋር እናቶች በልጆቻቸው ሞት ምክንያት የሚደርሳባቸውን ዋይታ አስቁሟል። የጠመንጃ ድምፅም ጸጥ እንዲል አድርጓል። የኦሮሞ ነፃነት ግንባር ከኤርትራ ወደ ኢትዮጵያ መግባት ተከትሎ የደረስንበት ስምምነት አልተከበረም በሚል ምክንያት ቀድሞንም ወደ ሀገር ሲገባ ያልፈታውን ትጥቅ ይዞ ወደ ኦሮሚያ ገጠራማ አካባቢዎች የዘለቀው የኦሮሞ ነፃነት ሰራዊት ከፌዴራል መንግስቱ የጸጥታ ኃይሎች ጋር ላለፉት 5 ዓመታት በላይ እያካሄደ ያለው ውጊያ የኦሮሚያ ክልል ነዋሪዎችን ፋክቶ በሁለት አገዛዝ ስር እንዲወድቁ አድርጓል። ከሁለቱም ወገን በህዝቡ ላይ የሚደርሰው ግፍና ሰቆቃ በክልሉ የሚኖሩ ህዝባችን ዕለት ዕለት የመከራ ጽዋ እንዲጎነጭ አድርገው ሲሆን ቀደም ሲል በተጠቀሰው የጨቋኝ ተጨቋኝ ትርክት ጨቋኝ ተብሎ በተፈረጀው ጎሳ አባላት በአማራው ማህበረሰብ ላይ ደግሞ በተለያዩ ጊዜያት የጅምላ እልቂት እንዲደርስ ሆኗል። ላለፉት 3 ተኩል አስርት ዓመታት በጨቋኝ ተጨቋኝ ትርክቱ ጨቋኝ ተብሎ የተፈረጀውና በተለያዩ የሀገራችን ክፍል የሚኖረው አማርኛ ተናጋሪ ማህበረሰብ አልፎም አማራ ተብሎ በተከለለ ክልል ውስጥ የሚኖረው ጭምር ስርዓታዊና ስልታዊ የሆነ ጥቃት ሲደርስበት ቆይቷል። በዚህም በማንነቱ ምክንያት ይፋዊ የጥቃት ሰለባ እንዲሆን ተደርጓል። በየቦታው የሚደርስበት ግድያና መፈናቀል ወደ ዋና ከተማ አዲስ አበባ እንዳይገባ በተመሳሰሉት የአማራው ጎሳ ከፍተኛ የህልውና አደጋ እንደተጋረጠበት ያመኑ በ2015 የተደረገውን የክልል ልዩ ኃይል መፍረስ ተከትሎ ጠመንጃ በማንሳት በፋኖነት ተደራጅተው የህልውና ትግል ከጀመሩ 2ኛ ዓመት የተገባደደ ሲሆን በዚሁ ጊዜ ቁጥሩ ቀላል የማይባል ዜጋ በተለያዩ ጊዜያት በድሮንና በከባድ መሳሪያ ተጨፍጭፏል። በተቃራኒ ወገኖ ከሚወጋው የመከላከያ ሰራዊት ቀላል የማይባል ሞቷል፣ ቆስሏል። የክልሉ ማህበራዊ ኢኮኖሚ እንቅስቃሴ በእጅጉ እንዲገታ ሆኗል። ተማሪዎች ከትምህርት ገበታቸው ተፈናቅለዋል። ህሙማን ተገቢውን የህክምና አገልግሎት የማያገኙበት ሁኔታ ተፈጥሯል። የዘረዘርኳቸውና ህዝባችን የሚያውቀው እነዚህ ችግሮች አገራችን ያለችበት ካለው መከራ ዋና ዋናዎቹ ሲሆኑ የግጭቶች ብዛትና አይነት እንዲሁም እየደረሰ ያለው መከራ ከዚህ በእጅጉ የላቀ መሆኑን እያንዳንዱ ኢትዮጵያዊ የሰወረ አይደለም። በፕሪቶሪያ ድርድር ከተቋጨው የተገኘው ጦርነት ትምህርት መውሰድ ባለመቻል ዛሬም በተለያዩ አካባቢዎች በሚደረጉ ጦርነቶች ኃይልን ብቸኛ ችግራችን መፍቻ በማድረግ የድርድር አማራጭ እንዳይነሳ ተፈልጓል። በዚህ መልክ በኦሮሚያ ከ5 ዓመታት የዘለቀ ዕድሜ ያስቆጠረው ውጊያ ዛሬም እንደቀጠለ ሲሆን በአማራ ክልልም በተመሳሳይ መልኩ 2 ዓመት የዘለቀው ውጊያ ዕለት ዕለት የዜጎቻችን ህይወት በመቅጠፍ ላይ ይገኛል። እዚህም እዚያም የሚደረጉ ውጊያዎችን፣ ጭፍጨፋዎችን ተከትሎ የሀገር ውስጥ ተፈናቃይ ቁጥር አገራችን በታሪኳ አይታው የማታውቀው ነው። ከዚህ ጎን ለጎን በመቶ ሺዎች የሚቆጠሩ ዜጎች በአዲስ አበባ ዙሪያ ከተመሰረተው የሸገር ከተማ በህይወት ዘመን ቁጠባ የሰሯቸው ቤቶች ፈርሰው እንዲሰደዱ ሆነዋል። በኮሪደር ልማት ስም በመላ ሀገራችን ብዙዎች ከነበሩበት ተፈናቅለዋል። ከህግ አግባብ ውጭ ንብረቶቻቸውን ሙሉ በሙሉ ወይም በከፊል አጥተዋል። በኢኮኖሚ ዘርፍ ሀገሪቷ የማታውቀው መልኩ ለተከታታይ ዓመታት የዘለቀው የዋጋ ግሽበት የብር የመግዛት ኃይልን በእጅጉ አዳክሟል። የዋጋ ግሽበቱ ምንም እንኳ ሁሉም ዜጋ ላይ ጫና የሚንጸባረቅ ቢሆንም በተለየ መልኩ ደሞዝ ተከፋይ የሆነ የማህበረሰብ ክፍል ላይ ጠንካራ በትሩን ሲያሳርፍ የህዝባችን ሮሮም ሰሚ ያጣ ጩኸት ሆኗል። ሀገራችን ኢትዮጵያ 50 ዓመታት የተጓዘችበት
በእኛና እነሱ ተከፋፍሎ የመጠፋፋት ፖለቲካ ዙሩ እየከረረ መጥቶ ዛሬ ላይ ከፍተኛውን ጥፋትና እልቂት ያስተናገድንበት ደረጃ ላይ ደረስን ሲሆን በዚህ የመጠፋፋት ዙሪት ባለፉት 5 እና 6 ዓመታት በሀገራችን የታየው የመጠፋፊያ ዘዴ በታሪክ ከሚታወቀው ሁሉ የከፋው ዘዴ፣ የጥፋቱ መጠን ደግሞ ሀገራችን በታሪኳ ባካሄደቻቸው የእርስ በርስ ጦርነቶች እንዲሁም ከውጭ ወራሮች ጋር ባደረገቻቸው ውጊያዎች ሁሉ ከጠፋው ድምር የሰው ሕይወት በእጅጉ የላቀ እንደሚሆን በድፍረት መናገር ይቻላል። እናት ፓርቲ በትብብር አብሮ ከሚሰራቸው ፓርቲዎች ጋር በመሆን ሀገር ለገባችበት ሁለንተናዊ ቀውስ ብቸኛው መፍትሄና የመውጫ መንገድ ቀድሞ ሁኔታ ያልተቀመጠለት ሁሉንም ተፋላሚ ኃይሎች ያካተተ ድርድር ብቻ መሆኑን ለፖለቲካዊ ጥያቄዎች ፖለቲካዊ መፍትሄ እንዲበጅ እንደ ሀገር የገባንበት ጦርነት በኃይል ለመቋጨት የሚደረጉ ሙከራዎች ምናልባት ጊዜያዊ ድልን ሊያቀናጅ ካልቻለ በስተቀር ዘለቄታዊ መፍትሄ ሊያመጣ እንደማይችል በተደጋጋሚ ጊዜያት ድምፁን አሰምቷል። ዛሬም በማሰማት ላይ ይገኛል። ይህ ለተከታታይ ዓመታት የሚጮህ ድምፅ ሰሚ ጆሮ በማጣቱ ሀገራችን ዛሬ በአማራና ኦሮሚያ ክልል ውስጥ በሚደረጉ ውጊያዎች ዕለት ዕለት እጆቿን ደም እየገበረች የምትገኝ ሲሆን በትግራይ ሌላ የውጊያ ግንባር ለመክፈት ደግሞ ደፋ ቀና ላይ እያለች ትገኛለች። ይህም የእርስ በርስ ጦርነቱን አድማስ በማስፋት ሀገርን ወደ ለየለት ጥግ የሚገባ መሆኑን ለመናገር የተለየ ምርምር አይሻም። የእርስ በርሱ ጦርነት በቀጠለ ቁጥር ሰላማዊ ፖለቲካ ትግል ለመታገል በህጋዊ መንገድ ተመዝግበን የምንንቀሳቀስ የፖለቲካ ፓርቲዎች በህዝብ እውነተኛ ምርጫ ምንም እንኳ በቀደሙ ጊዜያት በሀገራችን የታየ ባይሆን የመንግስት ስልጣን ለመያዝ የሚደረገውን ጉዞና የጣለውን ተስፋ ያደበዝዛል ብሎም ያመክናል። በሀገራችን ለተከታታይ 5 ዓመታት እየተካሄደ ያለ በእኛና እነሱ የተከፋፈለና ዛሬ ላይ መጨረሻ ጥጉን የደረሰው መጠፋፋት በእኛና በእነርሱ መካከል ሳይሆን በእኛና በእኛ መካከል ብቻ መሆኑን አስረግጦ መናገር ዛሬ ላይ ተገቢ ይሆናል። የተፈረጀው እኛ ነን፣ የፈረጅነውም እኛ ነን። የተገፋን እኛ ነን፣ የገፋንም እኛ ነን። የተፈናቀልን እኛ ነን፣ ያፈናቀልንም እኛ ነን። የሰደድን እኛ ነን፣ ያሳደድንም እኛ ነን። የተገደልን እኛ ነን፣ የገደልንም እኛ ነን። በዚህ እኛና እኛን በመግፋትና በማጥፋት ሂደት እነርሱ የሚባሉ እንደሌሉ በድጋሚ አስረግጬ መናገር እወዳለሁ። ያለነው እኛ ነን። እንደ ሀገር ትናንት ከነበርንበት ዛሬ በእጅግ ወርደን ግለሰባዊ ቡድናዊና መንግስታዊ አረመኔነት ተላብሰን የምንተላለቅና የምንጨራረስ ያንም መሳቂያ መሳለቂያ የሆን ህዝብ ሆነን እንገኛለን። በዚህ የጥፋት ጎዳና አንድ ወንጀለኛ ሌላው ንጹህ ሆኖ ጣት የምንቀሳሰብበት ሁኔታ ከቶም አይኖርም። አጥፊም ጠፊም እኛ እንደሆን ሁሉ ለጥፋቱም ተጠያቂዎች እንዳገር ሁላችንም መሆናችንን መግለጽ ተገቢ ይሆናል። በዚህ ሂደት አንዳንዶች በጥፋቱ በቀጥታ እጃችን ያለበት ሲሆን ሌሎቻችን ጥፋቱና ውድመቱን እያየን በአንዱ የሀገራችን ጥግ የሚገኘው ዜጋችን ላይ የሚደርሰው መከራና ግፍ በእኛ ላይ የደረሰ መከራና ግፍ አድርገን ባለመመልከታችንና በዝምታችን የጥፋቱ ተባባሪዎች ሆነን እንገኛለን። ለዚህ የህግ ጠያቂነት ባይኖርብን እንኳን የህሊና ፍርድ እያንዳንዳችን ጠብቀናል። የተጓዝንበትን የጥፋት ጎዳና ሳይዘገይ ዛሬ ላይ ቆም ብለን ልንመረምር ይገባል። ይህን ለማድረግ ቸልተኝነትን ባበዛን መጠን የችግሩ አፈታት ይበልጥ እየተወሳሰበ የጠያቂነቱን ደረጃ እጅግ እየገዘፈ እንደሚሄድና ከተጠያቂነት ለመሸሽ የድርጊቱ ቀጥተኛ ተሳታፊ በሆኑት ወደ በለጠ ጥፋትና ወደ ከፋ እርምጃ መካሄዱ አይቀሬ ነው። ይህ የእርስ በርስ መጠፋፋት ጉዞ መቀልበሻ ብቸኛው መንገድ ለፖለቲካ ችግሮቻችን ለስጡን ህዝብ ፖለቲካዊ መፍትሄ መሻትና ያለምንም ቅድመ ሁኔታ በሚደረግ ድርድር መሆኑን በተደጋጋሚ ጊዜያት ስናነሳ የነበረውን ዛሬም ጮክ ብዬ ለመድገም እወዳለሁ። የመንግስት ስልጣን የጨበጠው አካል ራሱን ዝግጁ አድርጎ ሀገራችን ከከፋው እልቂት እንዲታደግ የጦርነት መንገዳችንን በቃ እንድንል በፓርቲ ስም ጥሬን ለማስተላለፍ እወዳለሁ። ይህን ጥሪ ተቀብለን ችግሮቻችን በድርድር መፍታት ባልቻልን መጠን አብሮን የዘለቀውና ዛሬ ላይ ከሮ ለመበጠስ ጫፍ የደረሰው ችግር እንደ ሀገር ከፍጻሜ እንደሚያመጣን አሳሳቢ አይሻም። ወያኔዎች እኛ ነን፣ ሸኔዎች እኛ ነን፣ ፋኖዎች እኛ ነን፣ መከላከያ እኛ ነን፣ የአድማ ብተና እኛ ነን፣ ሚሊሻ እኛ ነን። እኛ ደግሞ የአንዲት ኢትዮጵያ ልጆች ኢትዮጵያውያን ነን። ስርዓት ለማጽናት በጠመንጃ አፈሙዝ ከምንነጋገር ሀገርን ለማጽናት ዛሬ በጠረጴዛ ዙሪያ እንደራደር። ይህን በማድረግ ውድ ሀገራችን ከጥፋት እንታደጋለን። ይህን ባለማድረግ ሀገር እናፈርሳለን። አንድ የሚያደርገን ዳግማዊ ቴዎድሮስን ስንናፍቅ ለዘላለም እንኖራለን። የሀገራችን የጦርነት ምዕራፍ ለአንዴና ለመጨረሻ ጊዜ እንዲዘጋ ሁሉም ለድርድር ዛሬ በሩን ክፍት ያድርግ። ድርድርን በአስቸኳይ ይጀመር። የፖለቲካ እስረኞች በአስቸኳይ ይፈቱ። የማህበረሰብ አንቂዎችና ጋዜጠኞች በአስቸኳይ ይፈቱ። በማንነታቸው ብቻ በየመጓያ ያለ ፍርድ ታስረው የሚገኙ ቀላል የማይባል ቁጥር ያላቸው ዜጎቻችን ይፈቱ። ይህን ስናደርግ ብቻ የምንወዳትና መተኪያ የሌላት ሀገራችን ኢትዮጵያን ከከፋው አደጋ መታደግ እንደምችል አስምሬበት ልናገር እወዳለሁ። ይህን በማድረግ እንደ ሀገር አሸናፊ ሆነን የምንወጣ ይሆናል።
የዓለም አቀፉ ማህበረሰብ በዚህ ረገድ ጫና በማድረግ እንዲሁም ለድርድር ምቹ ሁኔታ በመፍጠር ይራዳን ዘንድ ለዓለም አቀፉ ማህበረሰብ ጥሪ አስተላልፋለሁ።